ሞተ። እስራኤልን ሁሉ ተሰብስበው አለቀሱለት። በአርማቴም በቤቱ ቀበሩት። ዳዊትም ተነስቶ ወደ ፋራን ምድረ በዳ ወረደ። በማዖንም የተቀመጠ አንድ ሰው ነበረ። ከብቱም በቀርሜሎስ ነበረ። እጅግም ታላቅ ሰው ነበረ። እርሱ 3000 በጎችና 1000 ፍየሎች ነበሩት። በቀርሜሎስም በጎች ይሸልት ነበረ። የሰውየው ስም ናባል፣ የሚስቲቱ ስም አቢግያ ነበረ። ሴቲቱ አእምሮ ታላቅ ነበረ፣ መልኳ የተዋበ ነበረ። ሰውየው ግን ባለጌ ነበረ፣ ምግባርም ክፉ ነበረ፣ ከካሌብ ወገን ነበረ። ዳዊትም በምድረ በዳ ናባል በጎቹን ይሸልታል የሚል ወሬ ሰማ። ዳዊትም አስር ጎልማሶችን ላከ። ጎልማሶችንም አለ፣ ወደ ቀርሜሎስ ሂዱ፣ ሄዳችሁ ወደ ናባል ሂዱ፣ በስሜም ሰላም ጠይቁ፣ እንዲህ በሉት፣ በደህንነት ኑር፣ ለአንተ ለቤትህ ለአንተም ላሉት ሁሉ ሰላም ይሁን። አሁን በጎችን እንድትሸልት ሰምቻለሁ። እረኞችን ከእኛ ጋር ነበሩ፣ ከቶ አልበደልናቸውም። በቀርሜሎስም በተቀመጡበት ዘመን ሁሉ ከመንጋው አንዳች አልጎደለባቸውም። ጎልማሶችን ጠይቃቸው፣ እነርሱ ይነግሩሃል። አሁንም እንግዲህ በመልካም ቀን መጥተንብሃልና ጎልማሶች በፊት ሞገስ ያገኙ፣ በእጅህ ከተገኘው ለባሪያዎች ለልጅ ለዳዊት እባክህ ስጥ። ዳዊትም ጎልማሶች መጡ፣ የዳዊት ጎልማሶች መጡ፣ ይህንን ቃል ሁሉ በዳዊት ስም ለናባል ነገሩ፣ ዝም አሉ። ናባልም ለዳዊት ባሪያዎች የዳዊት ማን ነው? የእሴይ ልጅ ማን ነው? እያንዳንዳቸው ከጌታቸው የኮበለሉ ባሪያዎች ዛሬ ብዙዎች ናቸው። እንጀራዬንና ወይን ጠጄን ለሸላቾች ያረድኩትን ሥጋዬን ወስጄ ከወዴት እንደሆነ ለማላውቃቸው ሰዎች እሰጣለሁ ብሎ መለሰ። ዳዊት ጎልማሶቹን የዳዊት ጎልማሶች ዞረው በመጡበት መንገድ ተመለሱ። መጥተውም ይህንን ነገር ሁሉ ለዳዊት ነገሩ። ዳዊት ሰዎቹ ሁላቸው ሰይፋቸውን ታጠቁ አላቸው። ሁሉም ሰዎች ሰይፋቸውን ታጠቁ። ዳዊት ሰይፉን ታጠቀ። 400 ሰዎች ዳዊትን ተከትለው ወጡ። 200 በዕቃው ዘንድ ተቀመጡ። አሜን። ይህ የእግዚአብሔር ቃል ነው። አጭር ጸሎት እንጸልይ። ክብር ቤቱን ይሙላ፣ መገኘት ቦታውን ይወርሰው። ከአንተ ከመገኘት የተነሳ የሰዎች ቀንበር ይሰበር፣ የደስታ ዘይት ይፍሰስ፣ ቤቱ በደስታ ይሞላል። የሚጣሉ ሁሉ ይበተኑ፣ በኢየሱስ ስም ስራቸው ይፍረስ። አሁንም በኃይል በእኛ መካከል ተንቀሳቀስ። አሁንም ደስ አሰኘን። አሁንም ባርከን፣ ደግመ ባርከን። በኢየሱስ ስም በእኛ መካከል ክብር ይገለጥ። አሜን። ፕሬዝ ጋድ። ጌታ ይባረክ። ደግሜ ላለማንበብ ነው በሰፊው ያነበብኩት። ሁላችሁ ታውቁታላችሁ ይመስላል። ይሄ ታሪክ ዳዊትና ናባል ያለ ቶሎ ከመለሳችሁ ነው ሰው ይሄ ነገር ይሰማል። ይሰማችኋል? እና ሁላችሁም ወደዚህ ዞራችኋል። ዞራችሁ ስላላወቁ ነው ወደ እኔ ዞሩ። አለበለዚያ ኮምፒውተሩ እዛ ጋር ወስጄ ነው ዘው። ስለዚህ ዳዊትና የዳዊት የናባልና የአቢግያ ታሪክ ነው ምዕራፍ 5 ያዘው። ጸሐፊው የሚገርማችሁ ድንገት ነው ይህን ታሪክ የሚጀምረው። ሳሙኤል ሞተ ይልና ሁሉም አቀበሩ ካለቀሱበት ምናምን። ድንገት አንድ ናባል የሚባል ሰው ነበረ፣ ባለጠጋ ሰው ነበረ ብሎ ይጀምራል ማለት ነው። እና በጣም የሚገርማችሁ ሚስቱ ደግሞ አቢግያ ትባል ነበር ይልና አእምሯ ታላቅና የተባረከ ነው። አንደኛው ትርጉም የተባረከ አእምሮ ያላት ሴት ይላል። አንደኛው ደግሞ ታላቅ አእምሮ ያላት ይላል። አንደኛው ደግሞ ጥበበኛ ሴት ይላል። ይቺ ሴት ቆንጆ ነች ይላል መጽሐፍ ቅዱስ። ቆንጆ ነች፣ አእምሯ የተባረከ። ቆንጆና አእምሮ የተባረከ ብዙ አይገኝም። እና ይቺ ሴት ግን ሁሉን ያሟላላት ምትባል በአእምሮም ብሩክ ነች። አንዳንድ ሰው ታውቁ ውስጡ ቆንጆ ነው፣ ውጪው ላይ ያምር ይችላል። አንዳንድ ሰው ደግሞ ውጪው ያምራል፣ ውስጡ ዜሮ ነው። እቺ ግን ሁሉንም ያቀናች እንዳለች እግዚአብሔር ይመስገን። መጽሐፍ ቅዱስ ደግሞ ቆንጆ ነች ይላል። የምድር ቆንጆ ነች። ለምን አሁን እናታችን ሳራን ቆንጆ ብሏታል። እቺን ሴት ሁለተኛ ቆንጆ ብሏል። በጣም ቆንጆ ነች። እና ማን ቢያገባት ጥሩ ነው? ናባል። እንደው ጉርስ ነው በበላይ ነው። ናባል ማለት ደግሞ ሞኝ ጅላፉ ማለት ነው። ማሞ በገበያ ማለት ነው። እኔ በጣም የገረመኝ ይሄ ሞኝ ሰውዬ እቺን ባላምሮ ሴት እንዴት አገባ ነው ያልተመለሰልኝ። ናባል ማለት ምን ማለት ነው? ሰነፍ፣ ምግባረ ብልሹ፣ ሞኝ ማለት ነው። ሞኙ ሰውዬ እቺን የተባረከ አእምሮ ያላትን ሴት አገባ ማለት ነው። እና እኔ እንደውም አንድ ቀን ምን እየጠየቁኝ በምን ምክንያት ያገባ ጠልፏት ነው እያሰብኩ በቤተ ዘመን ነው አእምሮሃ ያንተ በደል ማለት ግን የተመለሰ ለምን እሱ አእምሮ የተባረከ ስለሆነ ለገንዘብ ብላ ታገባው ነው። በእርግጠኛ አእምሮ ብለስ አሜን ነው ኢየሱስ። እሺ ይሄ መደዳ አላችሁ? አሜን። እስቲ አሜን።
ቤት ውስጥ እና የሆነ ነገር አስገድዷት ነው ወይ አባትየው ልጅን ለልጅ ተባብሎ ድሯት ነው ይችላል you guys mean thank you for your participation እና ብቻ እዚህ ትዳር ውስጥ ገብታለች ማለት ነው እቺ ሴት የእሷ ስም ደግሞ አቢጊያ ማለት ደግሞ ደስታ ፈጣሪ የደስታ አቀናባሪ እሷ ባለችበት ደስታ ያለ በጣም ምርጥ ሴት እና የማይገናኝ ተቃራኒ ሰዎች ናቸው የተጋቡ እሱ ብቻ ሰውየው ሞት ነው ይልና በጣም ባለጠጋ ነው አገር ፍየል አገር በጋ ይሄ ሰው ራሱ ሞት ነው እንዴት ሀብታም ነው ሞት ነው እንዴት ባለጠጋው ነው ብዬ ጠየቁኝ በሌላ አማርኛ ስመልስ ስለዚህ ሰውዬ ከአባቱ ወርሶ ነው የሚላል ከቤተሰብ ነው ሰርቆ ነው ማቆ ነው ግን ብቻ ሞኝ ነው ሰውየው ተባረከው ሀብታም ነው ማለት ነው በጣም ሪች ነው ተጋብተው እየኖሩ ሳለ የሚገርማችሁ መጽሐፍ ቅዱስ ውስጥ ባለጌ ተብሎ የተጻፈ ይሄ ሰው ይቻላል ባለጌ ነበር ይላል መጽሐፍ ቅዱስ ደፍሮ ባለጌ ያለው ሰው ይሄ ሰው ሀብታም አዘሰኛ ባለጌ ይባላል ጌቱ ለምንድን ነው ባለጌ ያለው ነገር ከሰብ ነግራቸዋለሁ ለምን ባለጌ ይባላል በኋላ ለምን ትላለች እግዚአብሔር ይመስገን ይቀጥላል ባለጌ ይለዋል ማለት ነው እግዚአብሔር ይመስገን ይቀጥላል ስለምፈራ እንዲህ እንዲበሉ
ስም ሲጠራ ወይ ስሟን ጠራት እንላለን። ተአምር ለኛ ይሄ ተአምር ግን ስሙ ኢየሱስ ከሞት ከተነሳ በኋላ ምን እንደሆነ እንዳደረገ ታውቃላችሁ? ያስተውሉ ዘንድ አእምሯቸውን ከፈተ። አሜን። ግሬት ሚራክል የአእምሮ መከፈት። አሜን። የአእምሮ መባል። አሜን። የልቡ ሬሳ ተሸከመ ማለት ነው። በሌላ ማለት ስትሮክ መጣ ወዲያው ሽው። ይሄ እኮ ማለት
ልመለስ ነው። ታውቃላችሁ? ወደ ሙስሊም ነው። ከዛ ለቅሶ ተለቀሰ እና ባልተቀበረ እንግዲህ 40 ቀን አስበኝ ብለዋል ነበረ። 10 ቀን 40 ቀን አላውቅም ብቻ ስንተኛው ቀን ላይ ተናገርናችሁ ቅዱሳን ቀን ተብሎ ያን ድምፅ እንዲህ ብጩ በአፌ እኮ ይሰማል። ልጩ አርማት በአፍ ይሻላል እንደዚህ ይሰማል አይሰማም? ኋላ ላይ አይሰማም። እንደዚህ እሱ ኋላ ላይ ያላችሁ እንደዚህ አይሰማም። ኋላ እንዴት ሰማችሁ ታዲያ? እሺ ጌታ ይባርካችሁ። በቃ ልቀጥ ችግር የለም። ይጨመር ካስተምራ አንተ ይጭዋል በቃ ይጭ ከኋላ እንደዚህ አይሰማም? ይሰማል? በቃ እንደዚህ አይደለም። እሺ እኔ እንዳልኩ ተሳክቶ ፓስተር እንዳልኩ ተሳክቶ ይሄ አሪፍ ነው ማለት ነው። ያስተካባል። እሺ ይሁን በቃ እስቲ እንዲባሉ ኋላ ከፊት ኋላ ላይ አሪፍ ነው። እሺ በቃ እንደዚህ ሞክረው። ኤኒዌይ ከ10 ቀን በኋላ እግዚአብሔር ናባልን ምን አደረገው? ከ10 ቀን በፊት ዳዊት ሊመጣ ሲሆን ቢገል ነው ይጸጸታል አይደል? አንዳንድ ነገሮቻችን እግዚአብሔር ከ10 ቀን በኋላ ያስተካክላል። እስቲ አሜን በሉ። አሜን። ከ10 ቀን በኋላ የሚስተካከል ከዛ ሞተ ተቀበረ። 40 ቀን ነው 30 ቀን እኔ የዳዊት ቁ ነገር ነው እውነት ነው ቅዱሳን ወዲያ ይባላል አይደል? አስበኝ ብላይ ነው ብሎ ሞቶ አላ ባለው ከዛ ውጪ ቆመ። ዳዊት ይጠራሻል አይደል? ሰው ምን አለ አንድ አመት ይታገስ። ዳዊት ራሱ እግዚአብሔር ይባርክ። ወዲያው ውጪ መጣች። ማንሽ ስትመጣ ዳዊት በቃ ነው የሚገራ ወዲያው ያኔ እሱ ዱር ነው የሚኖረው በፈረስ ጫናት የቴዱ ወደ ጫካ። ስማኝ አንድ ጉድ ልንገራችሁ። ዳዊት ከ10 ቀን በፊት መጥቶ ቢገል ኖሮ የራሱ በጎች ይገላል። ያቢገል የናባል በግበሙ የማበሉ የናባል ባሪያዎች በሙሉ የማባሪያ ነው። እውነት የእናንተ ሴት ይሳሳታል። የእኛ መንገድ ሁሌ ስህተት ነው። ለሰው ቅን የምትመስል መንገድ አለ፣ ፍጻሜ ሞት። የእግዚአብሔር መንገድ ግን ትክክለኛ። ኧረ በደንብ አሜን። ፓስተር ምንድን ነው እያልክ ያለው? ልትበቀል ያለ ሰው በሙሉ ሴቱን ወደ ስገባው ክተት። እግዚአብሔር ይዋጋልሃል። በደንብ ጩና አሜን በላ። ልክ ነው፣ ጥበብ አለ፣ ልክ ነው፣ ጉልበት አለ፣ ገንዘብ አለ፣ ልክ ነው፣ ማድረግ ትችላለህ። ግን ግድ የለም ይላል። ለምን? ከ10 ቀን በኋላ እኔ ታሪክ ይቀይራል። አንዳንድ ጊዜ ቸኩለህ የራስን ንብረት የምታጠፋው፣ ቸኩለህ የራስን ነገር የምትገለው፣ ግን በመስጠቱ ከ10 ቀን በኋላ የናባል ንብረት የእሱ ንብረት ነው። አይደል? እግዚአብሔር መጠበቅ እንዴት ቆንጆ ነው። ደስ የሚል ቃል እያለች ዳዊት አለች እጅ አይካስም። እስቲ እጅ አይካስም በለው። በቃ ጨርሻለሁ። እቺ ነው ነገር እጅ አይካስም በለው። ስብከቴን እዚህ ላይ ነው ቋጭው። ስለዚህ በደምብ ስማት እጅ አይካስም በለው። ጎናችሁ ላይ ነው ጨርሽ እጅ አይካስም በለው። ይኸው ሰው ብዙ ጊዜ ይላል በጣም ይገርመኝ። ገጠር አካባቢ አይታችሁ ቡና ቁርስ የሚባል ነገር አለ አይደል? ቡና ቁርስ የሚባል አለ አይደል? እንደዚህ ያው ወደ ምን እንደማያውቀው ነገር ሁላችሁ ከቡና ቁርስ ላይ ነው የመጣችው። ገጠር ቡና ቁርስ ይባላል። ትዝ ይላችኋል? ቤተሰቦች ቡና ምናምን ያፈሩና ያጠቃልን እናጠቃለን ካለ እንጎዳለን። አእምሮ የተባረከ ሰው ከአስቸጋሪ ነገር ጋር እየኖረ እግዚአብሔር ይጠብቃል። ኧረ በደንብ አሜን። ለበቀል መሄድ ትችላለህ፣ ፍርድ ቤት መሄድ ትችላለህ፣ ክፉ ነገር ማድረግ ትችላለህ። ግን እግዚአብሔርን ከጠበቅ እግዚአብሔር ወደ አንተ ህይወት ይገባል። ከዛ በኋላ አንዴ ስሙ ነው አቢግያ ጠበቀች አለ እግዚአብሔር። አቤት አቤት አሜን። ይኸው ጮኩኝ አትመልሱ። ይኸው በዚህ ስትሆን እናንተ ዋላ ያላችሁ አትመልሱ። እሺ አለበለዚያ እንደዚህ ነው ማለት አሁን መልሱ። እሺ አቢግያ ጠበቀች አለ እግዚአብሔር። እሺ ዝም ነው። በፊት ጊዜ ጠዋት ማታ ከሰዓት ምንድን ነው የምትሰማው? ዳዊትን አገባች። ጠዋት ስትነሳ ግን በገና ይዞ ጠዋት ስትነሳ መዝሙር፣ ምሳ ሰዓት መዝሙር፣ ከሰዓት መዝሙር
ብሎ ሐሳባቸው ወደ እኔ ያለው የናባል ዘመን በዳዊት ዘመን ይተካል ነው። ስድብ የሰለቻችሁ፣ ነቀፋ የሰለቻችሁ፣ ያላችሁበት ነገር የመረራችሁ በራሳችሁ መንገድ አትወጡት። እግዚአብሔር ከተጠበቃችሁ የናባል ዘመን በዳዊት ዘመን ይተካል። አሜን። የስድብ ዘመን በበገና ይተካል። አሜን። ከሰባለኮ መዝሙር 1 ሲጽፍ አቢግያ ነች። መዝሙር 23 ሲጽፍ አቢግያ ነች። መዝሙር 35 ሲጽፍ አቢግያ ነች። ይላችሁ በፊት ስድብ ስትጠጣ የነበረች ሴትዮ አሁን መዝሙር ጠጣች። አሜን። ምንድን ነው ትላለች? ሃሌሉያ ሃሌሉያ። የሆነ ሰው እንደዚህ ይሆንለታል። አሜን። የስድብ ዘመን፣ የነቀፋ ዘመን፣ የውርደት ዘመን በበገና ዘመን ይተካል። በመዝሙር ዘመን ይተካል። በእልልታ ዘመን ይተካል። እማያልፍ ነገር የለም ምድር ላይ። አሁን የምትኖሩት ኑሮ የዘላለም አይደለም። ኧረ አሜን አሜን። በሞት ጥላ ታሳልፈኛለህ እንጂ ግን ታሳድረኛለህ፣ ታኖረኛለህ። በለመለመ መስክ ግን ታሳድራለህ። ማደሪያችሁ የለመለመ መስክ፣ ማለፊያችሁ ግን የሞት ጥላ ነው። በማለፊያ ዘመን ክፉ ነገር አታድርጉ። በሚያልፍ ዘመን እጃችሁ አይካሳችሁ። የእግዚአብሔር እጅ ከጠበቃችሁ እሱ ይክሳቸው። አቢግያ ጠበቀች። መፍታት እየቻለች አልፈታችም። ሌላ ሰው ማግባት እየቻለች አላገባችም። አየህ፣ ማስገደድ እየቻለች አላስገደደችም። ዩጋጂ ውበት አላት፣ አማራጭ አላት፣ ጠበቀች። እግዚአብሔር ድንገት መጣ። አየህ፣ ዳዊትን ሰጣት። አሁን ማውራት ስለ ትዳር አይደለም። በነገራችን ላይ ስለ ትዳር መስሏችሁ ሚስቶችን ባሎችን ናባል ምናምን እንዳትባባሉ። እየሰማሽ ነው? ነቀቼብሻለሁ እናቴ፣ ሰማችሁ? እንደዛ ነው። እኔም ማወራ ከአስቸጋሪ ህይወት ጋር ስለምትኖሩ ቻሌንጅ ስላለባችሁ ሰዎች በራሳችሁ የሆነ ነገር ለማድረግ ነው። እግዚአብሔር ጠብቁ ይላችሁ። አሜን። እግዚአብሔርን በመተማመን የሚጠባበቅ ሰው ድንገት ኃይሉ ይታደሳል። ድንገት ነገሩ ይጎበኛል። ድንገት ታሪኩ ይቀየራል። የዳዊት ዘመን እየመጣ ነው። በቃ ትክክላችሁ። የመዝሙር ዘመን እየመጣ ነው። ሃሌሉያ አሜን። ስድቤን ናባል ሞተ ትለዋለች። ስድቤን ያስወገደልኝ እግዚአብሔር ይባረካል። ሰው ሞቱ ተደሰተ፣ መሞቱ ተደሰተ። ግን በኋላ አይታችሁ ሳኦል ሲሞት አለቀሰ። የእስራኤል ክብር ሞታል። ለምን ይመስላል? ከአቢግያ ጋር ሆነ። በሰው ሞት የሚሰጠው ሰው በሰው ሞት ማልቀስ ጀመረ። በጣም ዊዝደም ሞላቸው። አቢግያ ይጥሩ ሲል አንዳንድ ጓደኞቻችን ጥበብ ይሞላል። አንዱ ማለት ሚስቱ እቺ እኮ ሚስቴ ነች አለ። ምን ሚሊዮነር ያደረገች ነች አለ። ሚስቱ በፊት ምን ነበር ሲሉ ቢሊዮነር አለ። አልገባም። አንዳንድ ሚስት ደግሞ ቢሊዮነር ታደርጋለች። ዩጋች ከቢሊዮነር ወደ ሚሊዮነር ወደ ቢሊዮነር። ስለዚህ ዳዊት ከአቢግያ ጋር መኖር ከጀመረ ቀን ጀምሮ አያችሁ እንትና ናባል ሞተ ሲሉ እኮ አቢግያ ስድቤን ተበቀለ፣ በሰው ገነዘ። በኋላ ግን ሳኦል ሞተ ሲሉ ጠላት ይሄን ሊገለው ምን አለ? የእስራኤል ክብር ሞተ። እንዴት ምን ብሎ አለቀሰ? ለምን? ዊዝደም ቀዳ። በጠላት ቦታ መደሰት የለም። እግዚአብሔርን ጠብቅ። እግዚአብሔር የሚክስ አለ። ወዳጆች እዚህ ውስጥ የበቀል መንፈስ እንኳን ካለ እናንተ መካከል ዛሬ ያሰጋች። አሜን። የጠላው ሰው ካለ በይቅርታ ተሞላ። አሜን። እግዚአብሔር ያንተ ቤት ድንገት ይጎበኝ። አሜን። ሴፍ የያዘ ሰው ካለ የሆነ መንገድ የጀመራችሁ ካላችሁ እየሄዳችሁ ያለችሁበት መንገድ ካለ ከመለስ ሴፉን ክተት። እግዚአብሔር ድንገት ይጎበኛል። አሜን። በኋላ ይጸጽታል። እግዚአብሔር ማረጉ ለማይቀርበው በጃት በሴፍ እንዳት እግዚአብሔር መጠበቅ ብለዚህ ጌታ ይባርካችሁ። አሜን። ጨርሻለሁ። እጆቻችሁን ከፍ አድርጉ። እናመስግን። ሃሌሉያ። አባባ ኢየሱስ እናመሰግናለን። ስም የተመሰገነ ይሁን። ዛሬ እንደ ዳዊት ለበቀል የቸኮለ ሰው ካለ እጁ በኢየሱስ ስም ከደም ይመለስ። ልቡ ከበቀል ይመለስ። ከጥላቻ ይመለስ። ፍቅር እንድታፈስ ጸልያለሁ። ኃይል እንድሰጠን ጸልያለሁ። አንተን መጠበቅ ጉልበት እንድሰጠን ጸልያለሁ። ኢየሱስ ሆይ አንተ የዳዊትን ዘመን ታመጣለህ። የመዝሙር ዘመን ታመጣለህ። የደስታ ዘመን ታመጣለህ። የበረከት ዘመን ታመጣለህ። እሱን መጠበቅ የምንችልበትን ጸጋ ስጠን። በፍጹም ጉልበታችን ዘመዳለን ወገናለን ብለን በእኛ ጉልበት እንዳንንቀሳቀስ ጸጋ እንድሰጠን ጸልያለሁ። ይህ ስለምታደርግልን አመሰግንሃለሁ። በጌታ
ስም አሜን።